በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ህንጸተ ቤታ በሀገረ ቂሳርያ ከልቄዶንያ አውራጃ የመጀመሪያዋ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን የታነጸችበት ዕለት ሰኔ 20 ህንጸተ ቤታ የተከበረ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ እንጨት ያለ ጭቃና ያለ ውሃ በሶስት ድንጋዮች ቤተ ክርስቲያኗን ያነጸበት ዕለት ነውና ሐዋርያ ጳውሎስና በርናባስ አሕዛብን ሰብከውና ብዙዎችን አሳምነው ከመለሱ በኋላ ሕዝቡ ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያን ስላልነበረ በጸሎትና በሱባዔ ጌታችን ኢየሱስ እንዲማጸኑ ሕዝቡን አዘዙ። ጌታችንም በሱባዔ ፍጻሜ ላይ ለሐዋርያቱ ተገልጾ በመላው አገር እስከ ፊልጵስዩስ ድረስ በደመና ከሰበሰባቸው በኋላ ባረካቸው፣ እንዲህም አላቸው። ይህች ዕለት በእናትህ በማርያም ስም በአራቱ ማዕዘን ዓለም ቤተ ክርስቲያናት እንዲታነጹ የፈቀድኩባት ናት። ከዚያም ጌታችን የቤተ ክርስቲያኗን ቦታና መሰረት ወስኖ ንዋየ ቅድሳትዋ አልባሳትዋና መሠዊያን ካዘጋጀ በኋላ በዚያ ስፍራ የነበሩትን ሶስት ድንጋዮች የተራረቁትን አቀራርቦ ጥቃቅኑን በታላላቅ አድርጎ ቁመቱን በ24 ወርዱን በ12 ክንድ ለክቶ ለቅዱሳን ሐዋርያት ሰጣቸው። ከዚያም በኋላ እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘን ዓለም ውስጥ አርሳይሮስ ወይም ሊቀ ጳጳሳት ብሎ ሸመው። በዚያም ጊዜም ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል እያሉ መላእክትና ምድራውያን 3 ጊዜ ተናገሩ። ህብስት ሰማያዊ፣ ጽዋ ሰማያዊ ወደ ቤተ ክርስቲያኑ ወረደ። ጌታችንም እመቤታችንን ታቦት ሐዋርያትን ልዑካን አድርጎ እርሱ ሰራይ ካህን ሆኖ ቀድሶ ካቀረባቸው በኋላም የቅዳሴን ሥርዓት እንዲያከናውኑና ለሕዝቡ ቅዱስ ቁርባን እንዲያቀብሏቸው አዘዛቸው። በመቀጠልም ለሐዋርያቱ እንዲህ አላቸው። በዚህች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ አዘዟቸው። ይህም የሆነው ሰኔ 21 ቀን ነው። ጌታችን ይህን ተናግሮ ወደ ሰማይ በታላቅ ክብር አረገ። ቅዱሳን ሐዋርያትም በመላው ዓለም በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያንን በእጃቸው አነጹ። የሕንፃ ቤተ ክርስቲያኑ ቁመትም በነገሥታት ዘመን የነበሩ የ24ቱ የነቢያትና የ24ቱ ካህናተ ሰማይ አምሳል ሲሆን ወርዱ ደግሞ የ12ቱ ሐዋርያት ምሳሌ ነው። ሦስቱ ድንጋዮች የሥላሴ አምሳል ሲሆኑ ከታች አቀማመጣቸው 3 ከላይ ሕንጻቸው አንድ መሆኑ የሥላሴን ሦስትነት አንድነት ያመለክታል። የሰሩትን 3 ክፍል አድርጎ ሲሆን ይህን የመጀመሪያው የታቦተ አዳም፣ ሁለተኛው የታቦተ ሙሴ፣ ሦስተኛው የታቦተ ኢየሱስ ክርስቶስ ምሳሌ ነው። ዳግመኛም የሦስቱ ዓለማት ማለትም የመጀመሪያው የጽርሐ አርያም፣ ሁለተኛው የኢዮር፣ ሦስተኛው የጠፈር ምሳሌ ነው። ሕንጻ ቤተ ክርስቲያኑ የተሰራውን ጌታችን ባረገ በ19ኛው እመቤታችን ባረገች በ4ኛው ዓመት ሰኔ 20 ቀን ነው። ሊቀ ጳጳስ ባስልዮስም በዘመኑ በቤታችን ቅድስት ድንግል ማርያም ስም በታነጸው ቤተ ክርስቲያን ውስጥ ለማሳል በመሻቱ ሰሌዳ ፈለገ። ከአንድ ባለጠጋ ዘንድ እንዳለም ሰምቶ እንዲሰጠው ቢያስመለክትም ባለጠጋው ግን ለልጆቹ እንደሆነና ከዚያም አልፎ በመድፈር በቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። በቅጽበትም ወድቆ ሞተ። በዚህች ጊዜ ልጆቿ በመፍራታቸው ሰሌዳውን ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባስልዮስ ወሰዱለት። እርሱም ሰሌዳውን ወደ ሰዓሊ ወስዶ እንዲስልበት ሰጠው። ሆኖም ግን እመቤታችን ድንግል ማርያም በራእይ ተገልጻ ስዕሏን በሰሌዳው እንዳይስል ከለከለችው፣ ከአመፀኛ እጅ የተገኘ ነበርና። የአንዱ በቀኝ የአንዱ በግራ የተሳለ የእመቤታችን ስዕል ቀይ ሰሌዳ ያለበትን ስፍራ ነገረችው። ቅዱስ ባስልዮስም እመቤታችን ወደ አመለከተችው ቦታ በመሄድ ሰሌዳውን አግኝቶ ወደ ቤተ ክርስቲያኗ አምጥቶ 2 ምሰሶዎች ከቤተ መቅደሱ ፊት ለፊት ካቆም በኋላም ስዕሏን በዚያ አስቀመጠ። እግዚአብሔር አምላክም በምሰሶቹ በታች የውሃ ምንጭ አፈለቀ። ድውያንም በእርሷ ይፈወሱ ነበር። ከእመቤታችንም ስዕል በሽተኞች የሚፈውስ የዘይት ቅባት መፍሰስም ጀመረ። ነገር ግን አንዲት ሴት በፈለቀው ምንጭ ውሃ ስታጠብ መላ ሰውነቷ በለብ ተሸፈነ። በዚህም ጊዜም ቅዱስ ባስልዮስ አስጠርቶ ምን እንደሆነ ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላቅ 3 ኃጢአት በመስራቷ ምናልባት እግዚአብሔር ይቅርላት እንደሆነ ንስሐ እንድትገባ አዘዛት። ነገር ግን በዚያች ሰዓት ምድር ተሰንጥቃ ዋጠቻት። እርሷ ቤተ ክርስቲያንን ተዳፍራለችና እኛም የቤተ ክርስቲያን ልጆች ቤተ ክርስቲያን በማክበርና ሥርዓቱን በመጠበቅ የእመቤታችን ቅድስት ድንግል ማርያም ክብረ በዓል እናከብር ዘንድ ይገባል። ከበዓሉ በረከት ያካፍለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።